ሰላም ክቡራን ተመልካቾች እንዴት ናችሁ? አስማማው አሰፋ ከዳኛቲው እንኳን ደህና መጣችሁ ወደዚህ ቪዲዮ። እንግዲህ በዚህ ቪዲዮ ከዚህ በፊት በተለያዩ ክፍሎች እንዳስቀመጥኩላችሁ አዲስ ዩቲዩብ ቻናል ለምትከፍቱ ጠቃሚ ነው ያልኳቸው ያስቀመጥኳቸው አሉ። ዛሬም ከሱ ቀጥሎ ያለ ፓርት ነው ይዤላችሁ የመጣሁት። ሌሎችም ወደፊት ይኖራሉ። እናንተ ብቻ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ እነሱ እንዲደርሷችሁ። ሰብስክራይብ በምናልባት የምታዩት ቪዲዮ ስር ዝም ብላችሁ ሰብስክራይብ የሚል አለ እዚህ ጋር ይሄንን ክሊክ ማድረግ ብቻ ነው። ምናልባት ኢሜል ከሌላችሁ እሱ ሊጠይቃችሁ ይችላል። ኢሜል ይሄው እዚህ ጋር አስገብታችሁ እዚህ ጋር ሳይን ኢን የሚለው ካለ ኢሜላችሁን አስገብታችሁ ኢሜል ከሌላችሁ ደግሞ ኢሜል ክሬት አድርጋችሁ ብቻ ሰብስክራይብ አድርጉ። እቺን የደወል ምልክቷን ምቷት እዚች ጋር ኦል ምትለዋ ላይ አድርጓት ሁሌም እንዲደርሳችሁ። ወደ ዛሬው ነጥባችን እንሂድ። እንግዲህ ዛሬ ይዤላችሁ የመጣሁት ምንድነው ዩቲዩብ ምን ያክል ይከፍላል፣ እንዴት ነው የሚከፍለው፣ አከፋፈሉ ሁኔታስ እንዴት ነው የሚሉ ነገሮችን ነው ይዤላችሁ የመጣሁት። ሪፖርት ዩቲዩብ ራሱ ያስቀመጠውን ይዤ ነው በጽሁፍ ማወራላችሁ። የመጀመሪያው how much do YouTubers make per view ሚላለ how much money do YouTubers make every 1000 views how much money does a YouTuber make per subscriber how much money can a YouTuber make per video አለ how many views do YouTubers need to get paid አለ what other ways do YouTubers make money who are the top paid YouTubers here in the example ማየት ቆንጆ ነው። ይሄም እናያለን how to make money on YouTube ሚላለ እነዚህ እናያለን። የመጀመሪያው how much do YouTubers make per view በአንድ ቪው ምን ያክል ነው ዩቲዩብ የሚከፍለው። እዚህ ጋር እንደምታዩት ከ0.01 እስከ 0.03 ዶላር በአንድ ቪው ይከፍላል። ይሄ ምንድነው Google AdSense ላይ ነው። ይሄ ሰዎች ቪዲዮአችሁን ሲያዩት ብቻ የሚከፈለው ነው። ሌላው ይሄን ለመከፈል ግን የሚያስፈልጉ ፋክተሮች አሉ ወይም ይሄንን እንዲሆን እንዳይሆን የሚያደርጉ ፋክተሮች አሉ። የመጀመሪያው number of views your videos receive ነው። የቪው መጠን ነው። ይሄ ቶሎ ማሳደግ ብቻ ነው የሚጠበቅባችሁ። ሌላኛው number of clicks and ads receive ይሄ ደግሞ ምንድነው number of clicks and ad receives በቪዲዮአችሁ ላይ የሚለጠፉ ማስታወቂያዎች ይኖራሉ። የተለያዩ ሰዎች ወይ ዩቲዩብ ራሱ ነው የሚለጥፋቸው። በእርግጥ እናንተ ከተስማማችሁ እሱ ላይ የሚደረጉ ክሊክ የሚደረግ ብዛት እሱም ፋክተር ነው አንዱ። እና ደግሞ በውስጡ ያ ማስታወቂያ የሚፈልገውን ምላሽ መመለስ ከቻልን ምናልባት ፕሮዳክቱን መግዛት ሊሆን ይችላል። የተለያዩ አፕሊኬሽኖች ጌሞች ምናምን ሊሆን ይችላሉ። ገብቶ መጫወት ወይ ጌም ዳውንሎድ ማድረግ ሊሆን ይችላል። ሌሎች አሉ። እነሱን በታዩበት ወይም ክሊክ በተደረጉበት ብዛት አለ። ሌላው የአድ ኳሊቲ ወይም ምናልባት አድ ኳሊቲ የኛ ማስታወቂያ የሰራ ነው ይኖራል የሱ ኳሊቲ ነው። የቪዲዮ ሌንግዛችን ሌላኛው ማተር የሚያደርግ ነው። ምናልባት 10 15 20 30 ደቂቃ ድረስ ብዙ ያልበዛ ግን ደግሞ በጣም ያላነሰ ቪዲዮ እሱን ስንሰራ ጥሩ ሁኔታዎች ይኖርታል ማለት ነው። ሌላኛው how much money do YouTubers make every 1000 views በእያንዳንዱ 1000 ቪው ምን ያክል ዩቲዩብ ይከፍላል ነው። ይሄ ከ3 እስከ 5 እዚህ ጋር እንደምታዩት ሙሉን ፖዝ ያደርጋችሁ ማየት ይችላልላችሁ። ከ3 እስከ 5 ዶላር per 1000 ቪዲዮ ቪውስ ይላል። በእያንዳንዱ 1000 ቪው ከ3 እስከ 5 ዶላር ይከፍላችኋል። እንግዲህ ከዚህኛው አንፃር ስታዩት ቶሎ ማደጉ ብቻ ነው ማተር የሚያደርገው እንጂ ከ3 እስከ 5 ዶላር ይከፍላችኋል ማለት ነው። ወረድ ስትሉ ደግሞ how much money does a YouTuber make per subscriber ይላል። በአንድ ሰብስክራይበር ምን ያክል ገቢ ያገኛል ነው። ይሄ ሰብስክራይበር ገቢ አያስገኝም። ነገር ግን ሰብስክራይበር ማለት የኛን አገልግሎት የሚጠቀም ቪዲዮአችንን የሚያይ ምርታችንን የሚገዛ ወይ ሌላ ሊሆን ይችላል እሱ እንጂ ቀጥታ አንድ ሰብስክራይበር ስናገኝ ሌላ የሆነች ገቢ ማግኘት የምንችልበት ሁኔታ አይደለም። ነገር ግን ሰብስክራይበር በጣም ኢምፖርታንት ነው። ሰብስክራይበር ከሌለ ነው ማኒ ማለት ነው።
because እሱ ሲያይ ነው እሱ ያን ፊድባክ ሲሰጥ ነው ለዛ ቪዲዮ እኛ የሆነ ነገር የምናገኘው ነገር ግን ኮንሲደር አይደረግም እንደ ካልኩሌሽን ውስጥ የሚገባ አይደለም ሰብስክራይበር ቁጥሩን ማሳደግ ግን በጣም ኢምፖርታንት ነው ሌላው how much money can a YouTuber make per video ነው በአንድ ቪዲዮ ምን ያክል ይከፈለዋል ይሄ ደግሞ እንደ እይታው መጠን ነው እይታው ከፍ ያለ ከሆነ በቃ ይከፈለዋል ለምሳሌ $5 per 1000 ቪው ሊያገኝ ይችላል ሌላኛው how many views do YouTubers need to get paid ይላል ይሄ ደግሞ ክፍያውን ለማግኘት ምን ያክል ቪው ያስፈልጋል ነው እንግዲህ 20,000 ሚኒመም ያስፈልጋል እሱ ደግሞ በአንድ ዶላር 5 በአንድ ቪው በአንድ ሺህ ቪው $5 የምናገኝ ከሆነ 20,000 ቪው ሲኖረን ይከፈለናል ማለት ነው ነገር ግን ሚኒመሙ 20,000 ነው እሱ ምንድነው ማክሲመም $5 ስለሚከፍል ማክሲመም ላይ ከደረስን ነው ነገር ግን ይሄን 40,000 50,000 ምናምን ብናረገው ይሄን የሚባለውን ያክል $100 ያገኛል ይሄ ደግሞ $100 በሚኒመም የሚከፈለው ነው YouTube የሚከፍለው $100 ካለን ይከፍለናል ማለት ነው በአመት ነው የሚከፍለው YouTube ሁሌ ጃንዋሪ እንዳለፈ ባለው ቀን ቀጥሎ የሆነ ቀናት ውስጥ ነው የሚከፍለው በአመት ውስጥ ይሄንን ያክል ቪው መጨመር መቻል አለብን ማለት ነው ሌላው ግን ለጀማሪዎች ማሟላት ያለብን have at least 1000 subscriber 1000 subscriber የግድ ያስፈልገናል ቪዋችን የፈለገ ያክል ቢያድግ 1000 subscriber እና 4000 watching hour public watch hours ከሌለን in the last 12 months ማለት ነው ወይም በአጠቃላይ 4000 ሰዓት ቪዲዮአችን ካልታየ ቪው አሁን ክሊክ አድርጎ 1 ሰከንድ 2 ሰከንድ አይቶት ሊወጣ ይችላል ነገር ግን የዛ ድምር 4000 ሰዓት የማይሞላ ከሆነ ክፍያውን ማግኘት አንችልም ማለት ነው ሌላኛው የዩቲዩብ ተርምስ ኤንድ ኮንዲሽንስ እነሱን አግሪ ማድረግ መቻል አለብን አክሰፕት ማድረግ አለብን እኛ መስማማት አለብን በሱ መሰረት እኛ ኦኬ ነው በቀንስ ማማለን ካልን ይከፈለናል ሌላኛው AdSense አካውንት ያስፈልጋል AdSense አካውንት እንዴት እንደሚከፈትና ሌላ ሁኔታውን በቀጣይ እናያለን እናንተ ብቻ ሰብስክራይብ አድርጉት ታገኙታላችሁ ሌላኛው get reviewed and approved YouTube ራሱ ይሄን እነዚህ ሁኔታዎች አሟልተን ገብቶ አይቶት ሪቪው ካረገ በኋላ አፕሩቭ ካደረገልን በቃ ክፍያ መቀበል እንጀምራለን ማለት ነው ነገር ግን ሚኒመም $100 ልንሰራ ይገባል 1000 ሰብስክራይበር ሊኖረው ይገባል 4000 valid public watch hours ሊኖረን ይገባል ሌላው what others way ይሄን ጽሁፉን ግን ከፈለጋችሁ ቪዲዮን ፖዝ ያረጋችሁ ካልሆነ ደግሞ በጉግል ላይ ገብታችሁ ማግኘት ትችላላችሁ what other ways do YouTubers make money ሌላ ሁኔታዎች ምን አሉ ክፍያ እንድናገኝ የሚል ነው እዚህ ጋር አንድ 3 አማራጮች ተቀምጠዋል የመጀመሪያው አፊሊየት ሊንክ ነው አፊሊየት ሊንክ ምንድነው ቪዲዮአችን ስር የቪዲዮ ዲስክሪፕሽናችን ስር ምናስቀምጠው ሊንክ አለ ከምንድነው ከአማዞን ሊሆን ይችላል ከአሊባባ ሊሆን ይችላል ብቻ በኢንተርኔት ወይም ኦንላይን የሚሸጥ ፕሮዳክት ሊንክ አምጥተን በቪዲዮአችን ስር ይሄ ዲስክሪፕሽናችን ላይ ያስቀምጠነው በሱ ገብቶ ሰው ያን ፕሮዳክት ከገዛ በእኛ ሊንክ እኛ ባስቀመጥነው ሊንክ ገብቶ ከገዛ ኮሚሽን እናገኛለን አንደኛው እሱ ነው ሁለተኛው መርቻንዳይዝ ነው መርቻንዳይዝ ማለት ንግድ ነው አይደል ንግድ ደግሞ በምን መልክ ሰብስክራይበራችን ያበዛን ስንሄድ እኛው ራሳችን ንግድ መጀመር እንችላለን እዛው ሜቢ ስቶራችን የሆነ ቦታ ይሆናል ነገር ግን ከስተመራችን ኤኒዌር ይሆናል እሱን ራሳችን ስኬጁል አውጥተን በደንብ መስራት የምንችልበት ያን ፕሮዳክታችን ዩቲዩብ ቻናላችን ላይ ያስተዋውቀን የሚፈልጉ ሰዎች እዛው ላይ ኦርደር እንዲያረጉንና እኛ ደግሞ ባሉበት ቦታ ሊሆን ይችላል ወይም መተው በሚወስዱበት ሁኔታ ተመቻችቶ ብቻ እዛ ላይ መነገድ ይቻላል በጣም አሪፍ እንትን ነው ይሄ አሁን የቤት ክራይ ምናምን ሳያሳስባችሁ ማለት ነው ቤታችሁ ውስጥ የተቀመጠ ዕቃ ለምሳሌ እዚህ ጋር እንደምታዩት ሸርት ይላል ባግ ይላል ሃት ቀለል ያሉ ብዙ የስቶክ ኤሪያ የማይፈልጉ ማለት ናቸው እነዚህ ሌላ ስፖንሰርሺፕ ሰብስክራይበራችሁ እየበዛ ሲሄድ እዚህ ቴሌቪዥን ላይ እንደምታዩት ይሄ ሁሉ ማስታወቂያ ብዙ ሰው ያያዋል ተብሎ ስለሚታሰብ ነው እዛ ላይ ብዙ ማስታወቂያ ወይ ድርጅቶች የሚከፍሉት
ሶ እናንተም ጋር በሚሊዮን የሚቆጠር 4 ሚሊዮን 5 ሚሊዮን 10 ሚሊዮን 20 ሚሊዮን ምናምን ሲኖራችሁ በደንብ አድርጋችሁ ማስታወቂያ መስራት ትችላላችሁ ስለዚህ ሰብስክራይበራችሁን ሁሌ ከፍ ማድረግ ነው ማለት ነው ሌላው who are the top paid YouTubers በጣም ይሄ 2018 የወጣው ሪፖርት ነው እንግዲህ ከዛ ወዲህ ይጨምራሉ እንጂ በእርግጠኝነት አይቀንሱም ሜቢ እነዚህ ሰዎች በደረጃ ተበላልጠው ይሆናል እዚህ ጋር እንደምታዩት አንደኛው በ2018 ማለት ነው 22 ሚሊዮን ዶላር አግኝቷል ሪያን ቶይስ ሪቪው ሰርቷል እንበለው አግኝቷል ሳይሆን ሰርቷል ጃክ ፖል ሁለተኛው ነው 21.5 ሚሊዮን ዶላር ሰርቷል ዱዴ ፐርፌክት 20 ሚሊዮን ይሄ ሙሉ ማየት ይችላልላችሁ የሚገርም ነው ታዲያ እዚህ ጋር አንድ ድርጅት ከማቋቋም የበለጠ መስራት ይቻላል እዚህ ላይ እንደምታዩት ከበረታችሁ እናንተ የተለያየ ቆንጆ ሐሳባችሁን ይዛችሁ ከመጣችሁ በደንብ መስራት ይችላልላችሁ ይሄን ሙሉ ማየት ይችላልላችሁ ፖዝ ያርጋችሁ ሌላ ወረድ ብለን how to make money on YouTube ሌላኛው አማራጭ finding your niche ይሄ ምንድነው እናንተ በጣም ታለንትድ የሆናችሁበትን ሁኔታ መፈለግ ማለት ነው ለምሳሌ ጌሚንግ ሊሆን ይችላል እዚህ ጋር እንደምታያቸው ጌም መጫወት እሱንም ያሳይ ቪዲዮ መስራት ዜና ሴሌብሪቲ ጎሲፕ ይሄ የተለያየ ሴሌብሬት የሚደረጉባቸው ሁኔታዎችን ይዘን በመምጣት በቪዲዮ መልክ ፕሮዳክት ሪቪው ፕሮዳክት የተለያዩ ምርቶችን በማስተዋወቅ ኩኪንግ አለ ፕራንክ አለ how to demonstration የሚላል how to የተለያዩ how to do this how to do that ሚሉ ቪዲዮዎችን በመስራትና ሌሎች ላይፍ ሃክስ ህይወትን ቀለል የሚያደርጉ የተለያዩ ነገሮችን በማምጣት በቪዲዮ በመስራት እሱን ይዘን በመምጣት ሌላ ገቢ ማግኘት ይችላልን that is finding your niche ሁለተኛ posting regularly ይሄኛው ደግሞ ሁሉ ጊዜ ቻናላችን ላይ ቢቻል YouTube የሚለው በቀን አንድ ነው በቀን አንድ ቪዲዮ ፖስት ማድረግ ነው ካልቻልን ግን በሳምንት 2-3 ቪዲዮዎችን ፖስት በማድረግ ሁሉ ጊዜ ከስተመሮቻችን ከኛ እንዳይጠፉ ምን ይዝባቸው ናቸው ወይም ሰብስክራይበሮቻችን ሁሌኛ ጋር እንዲኖር ምናደርግበት ነው ሌላኛው buying the right gear ይሄኛው such as camera microphone lighting equipment እና ሌሎች ይኖራሉ ለጊዜው እንደጀማሪ ስልክ ብቻ በቂ ሊሆን ይችላል ወይም ዴስክቶፕ ወይ ላፕቶፕ ዴስክቶፕ ከሆነ ሜቢ ካሜራ ልታስፈልጋት ይችላልች ወይ ካሜራ ግን በኮምፒውተር በላፕቶፕ እና በሞባይል ፎን ልትሰሩ ትችላላችሁ ያን ያክል ማይረብሽ ቦታ ላይ ሆናችሁ ቪዲዮአችሁን ሪከርድ በማድረግ ጥሩ የሆነ ጎላ ባክግራውንድ እንዲኖረው ድምጹ ባክግራውንድ ሳውንድ ይሄ የሚያስቸግር ድምጽ የሌለበት ቦታ ላይ ሆናችሁ በመስራት ቀስ በቀስ ገቢ ያገኛችሁ ትሄዱ እነዚህ ነገሮች ማሟላት ይችላልላችሁ ሌላው learning how to edit ነው ቪዲዮአችሁን እንዴት ኤዲት ማድረግ እንዳለባችሁ እሱን መማር ነው ቀለል ያሉ ሶፍትዌሮች አሉ እኔም ጋር አሉ ወለታች ቪዲዮስ የሚለው ስር ገብታችሁ ማየት ትችላላችሁ ሹትከትስ የምትባል ቆንጆ የሆነች አለች ቀላል ናት በጣም ማየት ትችላላችሁ እዚህ ጋር ቱቶሪያል አለኝ እቺን አንድና ሁለት ፓርት አሉ በሱ በቀላሉ መለማመድ ትችላላችሁ ዳውንሎድ ማድረግ ብቻ ነው ጉግል ላይ ሄዳችሁ ከዛ የተወሰነ ቱቶሪያል እቺን ብትወስዱ ራሱ በቂ ነው በሱ መሰረት መስራት ትችላላችሁ እንግዲህ የዛሬ ሐሳቤ ይሄን ይመስላል ወደ ኋላ ተመልሳችሁ ብዙ የሚጠቅሙ ነገሮች አሉ እነዚህን ታይትላችሁን በማየት ብቻ ሳትገቡ የሚመቻችሁ መርጣችሁ ማየት ትችላላችሁ ሌላ ደግሞ በተለያዩ ፔጆች ወይም ሚዲያዎች መገናኘት እንችላለን ለምሳሌ ፌስቡክ ፔጅ ላይ እዚህ ጋር ይሄው ክሊክ አለ ሊንክ አለኝ እዚህ ጋር ክሊክ አድርጋችሁ እዛ ጋር ፔጁን ፎሎ በማድረግ በዛም ጋር ሌሎች የሚመቹ ሁኔታዎችን በቅርብ ያሰብኳቸው ብዙ ነገሮች አሉ እነሱን ይዤ እመጣለሁ ኢንስታግራም አለኝ እዚህ ጋር ፎሎ ማድረግ ይቻላል ቴሌግራም cheers for best ሚላል ክሊክ አድርጋችሁ ማየት ትችላላችሁ ሊንክድኢን ትዊተር አለ ብቻ ገብታችሁ ደስ በሚላችሁ በሚመቻችሁ እዛ ላይ ጆይን አድርጉ እንገናኛለን በብዙ ነገሮች መረጃችን እንደ ቤታችን በአንድ መንደር ዓለምን አንድ ባደረገው ሁኔታ በቀላሉ መገናኘት እንችላለን የዛሬው እንግዲህ ይሄን መስላል አስማማ አሰፋ ነበርኩኝ ሰብስክራይብ አድርጉ እንዳትረሱ የኛው እንደዚህ መሆኑን አረጋግጡ ሰብስክራይብድ እና የደውል ምልክቷን እንደዚህ መሆኑን አረጋግጡ ከዛ በኋላ ኖቲፊኬሽን ይደርሳችኋል በቀላሉ ታዩታላችሁ ማለት ነው ሌላ በቀጣይ
ቆንጆ የሆነ ነገር ይዤላችሁ መጣለሁ ለዛሬ በዚህ ቃን መልካም ጊዜ ይሁንላችሁ ባይ ባይ